ስኬት ዝም ብሎ አይመጣም። ከከባድ ስራ፣ ከትልቅ ራዕይና ካልተቋረጠ ጥረት ይወለዳል እንጂ። በኢትዮጵያ የቢዝነስ ታሪክ ውስጥ ስማቸው ጎልቶ ከሚነሱት ጥቂት ግለሰቦች መካከል አንዱ ናቸው። ሼህ መሐመድ ሁሴን አሊ አልአሙዲ ከአንዲት ትንሽ የኢትዮጵያ ከተማ ተነስተው የአፍሪካና የዓለምን ቢሊዮነሮች ዝርዝር የተቀላቀሉት ይህ ታላቅ ሰው ሕይወታቸውን እንዴት ጀመሩ? ዛሬስ ምን ደረጃ ላይ ይገኛሉ? ግዙፉ ሜሮክ ኢንቨስትመንት ግሩፕስ ምን ስራዎችን አካቶ ይዟል? ይህንን ቀንጨብ አድርገን የምናሳያችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቪዲዮውን ሰብስክራይብ ያደርጋችሁ ጀምሩት። ሼህ አላሙዲን የተወለዱት በኢትዮጵያ አቆጣጠር በ1946 ሐምሌ 21 ቀን ሲሆን በታሪካዊቷ የንግድ መናኸሪያ ባቲ ከተማ ወይም ወሎ ነው የተወለዱት። አባታቸው ሼህ ሐሰን አሊ አልአሙዲ የየመን ዝርያ ያላቸው የሃይማኖትና የንግድ ሰው ሲሆኑ እናታቸው ወይዘሮ እሙነኝ ደስታ ደግሞ ኢትዮጵያዊት ነበሩ። ይህ በሁለት የተለያየ ባህልና ሀገር የተሳሰረ አስተዳደግ ለወደፊት ሕይወታቸው ትልቅ መሰረት ጥሏል። የልጅነት ጊዜያቸውን በሀገራቸው ኢትዮጵያ ካሳለፉ በኋላ በጉርምስና እድሜያቸው በ1960ዎቹ አጋማሽ ወደ ሳውዲ አረቢያ አቀኑ። ይህ ጉዞ የሕይወታቸውን ምዕራፍ ሙሉ በሙሉ የቀየረ ክስተት ነበር። ሼህ አላሙዲን ወደ ሳውዲ አረቢያ ከሄዱ በኋላ በንግዱ ዓለም ውስጥ ራሳቸውን ለማረጋገጥ ረጅም ጊዜ አልወሰደባቸውም። ስራቸውን በትንሽ ንግድና በደላልነት ቢጀምሩም ትልቁን እድል ያገኙት ግን በ1970ዎቹ መገባደጃ ላይ በሳውዲ አረቢያ ከተከሰተው የነዳጅ መበልጸግ ጋር ተያይዞ ነው። በወቅቱ የሳውዲ መንግስት ሀገሪቱን ለማዘመን እጅግ ግዙፍ የኮንስትራክሽን ፕሮጀክቶችን ያወጣ ነበር። ሼህ አላሙዲን ይህንን እድል በመጠቀም ኮንሶሊዴትድ ኮንስትራክተር ካምፓኒ እና ሌሎች የኮንስትራክሽን ኩባንያዎችን በማቋቋም ከመንግስት ጋር በትልቅ መተማመን መስራት ጀመሩ። በተለይም የሳውዲ አረቢያን ስልታዊ የነዳጅ ማከማቻ ፕሮጀክት ወይም ደግሞ ሳውዲ ስትራቴጂክ ስቶሬጅ ፕሮግራም በመገንባት ረገድ የተጫወቱት ሚና በቢሊዮን የሚቆጠር ዶላር ሀብትና ከሳውዲ ንጉሳዊ ቤተሰብ ጋር የላቀ ቅርርብ እንዲፈጥሩ አድርጓቸዋል። እዛ ሳይወስኑ የንግድ አድማሳቸውን ወደ አውሮፓ በተለይም ስዊድንና ሞሮኮ በማስፋፋት በነዳጅ ማጣራትና በሪል ስቴት ዘርፍ ላይ ኢንቨስት ማድረግ ጀመሩ። ሼህ አላሙዲን ወደ ትውልድ ሀገራቸው ኢትዮጵያ በመመለስ በ1990ዎቹ መጀመሪያ ላይ ሜድሮክ ኢትዮጵያን መሰረቱ። ዛሬ ላይ ሜድሮክ ኢንቨስትመንት ግሩፕ በኢትዮጵያ ውስጥ ትልቁ የግል አሰሪና የኢኮኖሚ አንቀሳቃሽ ግዙፍ ተቋም ሆኗል። ለመሆኑ ሜድሮክ በአሁኑ ጊዜ ምን ዘርፎች ላይ በስፋት እየሰራ ይገኛል? ዋና ዋናዎቹን እንመልከት። ሆቴልና ቱሪዝም። ባለ 5 ኮከቡ ሸራተን አዲስ ሆቴል የሜድሮክ ኩራትና የሀገሪቱ የዲፕሎማሲ ማዕከል ነው። ከዚህ በተጨማሪ ሶደሬ ሪዞርትና ሌሎች የቱሪስት መዳረሻዎች በዚሁ ስር ይጠቃለላሉ። ሌላኛው ስራቸው ደግሞ ማዕድን ማውጣት ነው። ሜድሮክ ጎልድ በለገደምቤ አካባቢ በሰፊው የሚንቀሳቀስ ሲሆን የሀገሪቱን ወርቅ በማውጣትና ወደ ውጭ በመላክ ከፍተኛ የውጭ ምንዛሪ ያስገኛል። እንዲሁም ግብርናና አግሮ ፕሮሰሲንግ። አልፎራ አግሮ ኢንዱስትሪ በስጋ፣ በወተት፣ በዶሮ እርባታና በሰብል ልማት ላይ የተሰማራ ግዙፍ ተቋም ነው። በተጨማሪም የሆራይዘን ፕላንቴሽንስ ቡናና ሻይ በስፋት ያመርታል። ሌላኛው ደግሞ ማኑፋክቸሪንግ እና ኢንዱስትሪ ነው። የኮምቦልቻ ጨርቃጨርቅ፣ የሞጆ ቆዳ ፋብሪካ፣ የኒያላ ሞተርስ ወይም ደግሞ የመኪና አስመጪና መገጣጠሚያ፣ ብረታ ብረትና የፕላስቲክ ምርቶች ማምረቻዎች በቡድኑ ስር ይሰራሉ። እንዲሁም ደግሞ ግንባታና ሪል ስቴት። ሜድሮክ ኮንስትራክሽንና ሁዳ ሪል ስቴት በርካታ ዘመናዊ ህንፃዎችንና መንገዶችን በመገንባት የከተሞችን ገጽታ ቀይረዋል። ሌላኛው ደግሞ ፋይናንስና አገልግሎት ነው። ምንም እንኳን እንደ ዳሽን ባንክና አዋሽ ኢንሹራንስ ያሉ ተቋማት ላይ ያላቸው ድርሻ እንደ ግለሰብ ቢሆንም ከሜድሮክ የንግድ ስነ ምህዳር ጋር በጥብቅ የተሳሰሩ ናቸው። አሁን ላይ የት ይገኛሉ? ምንስ አላቸው? በ2017 ዓ.ም በሳውዲ አረቢያ በተካሄደው የጸረ ሙስና ዘመቻ ወቅት ለተወሰነ ጊዜ ታስረው የነበረ ቢሆንም በ2019 መጀመሪያ ላይ በነጻ ተለቀው ወደ መደበኛ የንግድ ህይወታቸው ተመልሰዋል። ዛሬ ላይ ምን አላቸው? ሼህ አላሙዲን አሁንም ቢሆን በአፍሪካና በዓለም ደረጃ እጅግ ባለ ሀብት ከሆኑ ጥቂት ግለሰቦች አንዱ ናቸው። ሀብታቸው በቢሊዮን የሚቆጠር ዶላር ሲሆን በሳውዲ አረቢያ፣ በኢትዮጵያ፣ በስዊድን፣ በሞሮኮና በእንግሊዝ ሀገራት ግዙፍ ኢንቨስትመንቶች፣ የነዳጅ ማጣሪያዎች እንደ ስዊድኑ ፕሪም እና በርካታ ሪል ስቴቶች አሏቸው። ከባቲ ከተማ እስከ ሳውዲ ንጉሳዊ ቤተሰብ፣ ከትንሽ ስራ እስከ ግዙፉ ሜድሮክ ኢንቨስትመንት ግሩፕ የሼህ መሐመድ ሁሴን አሊ አልአሙዲን የህይወት ጉዞ በትጋት ለሚሰራ ሰው ማንኛውም ነገር እንደሚሳካ ትልቅ ማረጋገጫ ነው። ዛሬም ድረስ የእሳቸው ተቋማት ለብዙ ሺህ ወገኖች የስራ እድል እየፈጠሩና የሀገሪቱን ኢኮኖሚ እየደገፉ ይገኛሉ። ቪዲዮ ከተመቻችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮንም ላይክ አድርጉት።